ሰላም እንዴት ናችሁ? ውድ ፍሬንድስ ባይብ ተከታታዮቻችን ተመልሰን መጥተናል። ሰዓታችን ቀናችን ጠብቀን መጥተናል። እንዴት ናችሁ? ሳምንታችሁ እንዴት ነበረ? ደህና ሰውን ግን ማች እያደረገ በጣም አይዞሽ ነብራማዎቹ ነጭ ቲሸርት ለብሳችሁ እያያችሁ ያላችሁ ነብራማዎቹ ለኛ እኔ የሰላም ሰው ነኝ። እንችላለን። አሪፍ ነው። እንዴት ናችሁ? ሁለት ቀናችሁና እንዴት እየሄደ ነው? እኛ ካለ እናንተ ናፍቆት አለ እናንተ ናፍቃችሁ እንደምትጠብቁን እናውቃለን። ሰው ለዛ ነው የምንለፋው። እናንተ ደግሞ ሰብስክራይብ እያደረጋችሁ አበረታቱን። እንወዳችኋለን። ወደ ታሪካችን እንገባለን። ዛሬ በታሪክ ተመልሰናል። አንዳንዴ ታሪክ እናነባለን በሳምንት አንዴ ምናምን አይመስላችሁ? ይመስለናል በምህር እሺ ተማሪዎች ቪዲዮ ወይስ ማሰብሽ ምንድን አዛ ታሪክ ነው? እስኪ ታሪኩ ላይ ተወሰነ የነ አቀጥ ልስት ነበር። እሺ ታዲያስ ደህና ናችሁ ወይ? ከቤሩት ነው የምጽፍላችሁ። ስሜ ይቆያችሁ እና ወደ ታሪኬ ስገባ እዚህ ሀገር ከመምጣቴ በፊት የተፈጠረውን ነገር ልንገራችሁ። ከእናትና ከአባቴ ጋር ነበር የምኖረው። የመጀመሪያ ልጅ ነኝ። እኔ እንደወለደች ትንሽ ታማ ስለነበረ እናቴ ወንድሞቼን ቆይታ ነው የወለደቻቸው። ከእኔ የ15 ዓመት ልዩነት አለን። ከዛም ተከታታይ 2 ወንድና 1 ሴት ልጅ ወለደች። ከዛ በኋላ ግን የጤናዋ ሁኔታ እየባሰ መጣ። እኔም ልጆቹን እንከባከብ ነበረ። እሷ ሆስፒታል ስትሆን ምን እንደሆነ አይታወቅም በሽታዋ። አባቴ የተለያየ ሆስፒታል ይወስዳታል። የተለያየ ውጤት ነው የሚመጣው። ከዛም አባቴ በቃ ጸበል ይሻላል ብሎ ወሰዳት። እኔና ልጆቹ ብቻችንን ቀረን። በቃ እንደምንም የምችለውን እየሰራው እንበላ ነበረ። የእናቴ ጓደኛ አንዳንዴ እየመጣች ትጠይቀን ነበረ። ከ15 ቀን በኋላ ደህና ሆና ተመለሰች። በጣም ተደሰትን። እኔም በቃ የሆነ ኃላፊነት ከላይ ላይ ሲነሳ ተሰማኝ። ከ3 ወር በኋላ ግን እንደገና ታመመች። በጣም ከበድ ያለ ስለነበረ በጠና ታመመች። አባቴም የሚችለውን ሁሉ አደረገ፣ ግን ልናተርፋት አልቻለም። በመጨረሻ አረፈች። ከባድ ጊዜ አሳለፍን። እኔም ትምህርቴን ትቼ ልጆቹን አሳድጋለሁ። አባቴ ስላለ ተጋግዘን እናሳድጋቸዋለን ብዬ አሰብኩ። ነገሩ የተቀየረው የ40ዋ ቀን ነበረ። አባቴ የእናቴ ጓደኛ ቤት አስገባት። መጀመሪያ 1-2 ቀን አይታን ልትሄድ መስሎኝ ነበረ። በኋላ ግን ትዳር ነገር መሆኑ ገባኝ። በቃ አባቴን ጠላሁት፣ ረገምኩት፣ ተናደድኩበት። ምን ነው በእናቴ ቦታ እሱ በሞተ አልኩ። እንደዛም ብዬ አልቀረውም። ከቤት ወጥቼ ሰዎች ጋር ትንሽ አርፌ ወደዚህ አገር መጣሁኝ። የሚገርማችሁ ነገር የት ነች ብሎ እንኳን አልፈለገኝም። እስካሁንም የት እንዳለው አያውቅም። እሱ የቀለጠ ፍቅር ላይ ነው። ወንድሞቼና ትንሿ እህቴ ግን ይናፍቁኛል፣ በጣም ያሳዝኑኛል። የእነሱ ኑሮ በጣም ያሳስበኛል። እኔ አደግ ስላልኩ ወጣው። እነሱ ግን በጣም ትንንሽ ልጆች ስለሆኑ መሄጃ የላቸውም። አሁን እኔ የምጠይቃችሁ እኔ እንዴት ልረዳቸው እንደምችል ነው። በሰውየው በኩል ካልሆነ ላገኛቸው አልችልም። ብርም ብልክ እሱ ለሚስቱ ይሰጣል እንጂ ለነሱ ምንም ሊያደርግላቸው አይፈልግም። ስለማውቀው ነው። እና ምን ላድርግ? ምን ትሉኛላችሁ? ሲያሳዝኑ ልጆቹ በጣም ትያቸዋለሽ። ከብዳላ ሲጀመር የሆነ የተጀመረ ነገር ነበረ ማለት ነው እንጂ በአንዴ ዝም ብሎ ለአመት ሶሪ ያስገባል። በአርባ ገማ ይገቡ በስምነት ይሆናል። ያው በሀዘን ላይ ሆነሽ
ዞሮ አሁን እነሱ ትናንሾች ከሆኑ እኮ በምንም ታግዛቸው አትችልም። እሱ እኮ ነው የከበደው። አሁን እሷ ወጣች ትልቅ ስለሆነች የእድሜን ጋፕ አላቸው። እነሱ ግን የትም ሄድ አይችሉም፣ ልጆች ናቸው። ያው እንጀራ እናት ደግሞ እንጀራ ነው። እንጀራ እናት አንዳንድ ሊኖር ይችላል ጥሩ እንጀራ እናት ሊኖር ይችላል። ግን አብዛኛውን የምናውቀው የምንሰማው ይታወቃል። እቺ ደግሞ ካረገችው እና ከፐርሰናሊቲው አንፃር ጥሩ ትሆናለች ብሎ መገመት ይከብዳል። ጓደኛ አስበሻል? በስማ አሁን ደግሞ 3 ልጆች ሆኖ የሀገርሽ ገብተሽ ራስሽ እህትና ወንድሞች አሳድጊ እንዳትዪ ደግሞ ይከብዳል። አንድ እንኳን ቢሆን እኮ ታግለሽ ታሳድጊያለሽ። 3 ልጅ ግን አሁን ትምህርት አለ፣ እነሱ መጠበቅ አለብሽ፣ መስራት አለብሽ ምናምን ከባድ ነው። ላይሰጣትም ይችላል ባይዛው ላይሰጣትም ይችላል ፈቃደኛ ሆኖ። እኔ ግን በጣም እኮ ነው ማለት እንዴት ነው? እስኪ አሁን አንቺ የእናትየዋ ጓደኛ ሆና የገባችው እንዴት ነው ማለት የጓደኛሽ ባል የነበረ ሰው ጋር እንዴት ነው አንቺ ህይወት መሰርተሽ ልትኖር የምትችይው? ማለት ምን አይነት ጭንቅላት ነው ያላቸው? አባትየውስ እነዚህ ልጆች ነገ አድገው እንደሚጠሉት አያውቅምና ነው የእናታቸው ጓደኛ ልጆች ያውቃል አይደለም? ምን አይነት ኃላፊነት የጎደለው ሰው ነው? በዛ ላይ የአራት ልጆች እናት ናት ማለት የአራት ልጆች አባት ነው እሱ የምታገባው ሰው ማለት ነው። ገባሽ? ማታውቀው ሰው ቢሆን እኔ ያገባ ሰው አሁን አውቃለሁ በ80 እና በ40 እንደዛ ማለት ጋዋል እኮ እንደዛ ማቆታ ገበያለች። ይሄ ግን የእናትየውን ጓደኛ እዛው ይኖርሽ ሰው እንደዛ ማታገቢም ባይዘው አንዳንድ ሰው ያገባል ማለት ቤተሰብ ራሱ አንዳንድ ያገባ ብሎ እኛ ሰፈር ራሱ 2-3 ሰው ጠራልሻለሁ በ80 ያመጣ በ80 ሚስት ያመጣ ከባድ 3 ታውቃለህ ከባድ ማለት ግን እኔ ቆይተው ምናምን ቆይተሽማ ግዴታ ነው። በተለይ ወንድ ልጅ በተለይ እንዴት ኑሮ እንትን ይለዋል። ገባሽ? ሴት ልጅ ናት እንጂ ለምን ታሳድገው ወንድ ልጅ ወጣኝ እንደዚህ አጋዥም ያስፈልጋል። በሴቷን በኩል በወንዱም በኩል ረዳት ያስፈልጋቸዋል። ሰው እንግዲህ ከሞታ ብረሻት ሞች ግን እንደዚህ አይነት በጣም ደረሩ ነገሮች ይሄ ባርባ ግን እኔ ጃኒ ኦሬዲ ተጀምሮ የነበረ ታሪክ ነው። በጣም ባርባ ማለት ገና ሴትዮ ሰውነቷ ራሱ እኮ በእንትን አልፈረሰም በደንብ በቃ በጣም ከባድ ነው። የኔ እናት በጣም ከባድ ሁኔታ ላይ ነሽ። ለአንቺ እንኳን ወጣሽ ጥሩ ነው ያደረግሽ። በዛ ቁጭ ብለሽ ተቃጠለ ያው ምንም ሰላም እኮ የላትም። ልጆቹ ተሰጥቷታል። ያው እንግዲህ እነሱ እድሜያቸው ሲደርስ እንትን ይላሉ። አይ እሷ ግን እኮ አሁን እኮ አቅም ስላላት ቤሩቶና መርዳት ትፈልጋለች ልጆቹ። ገባሽ? ለሰውየው አለችው እኮ አባቴ ስትል የነበረው ሰውየው ልክለት እንትን ያደርጋል አለች። እነሱን ግን መርዳት ነው ይፈልጋሉ እንደ እህትነት። ነገ እኮ ይጠይቋታል ልጆቹ ሲያድጉ። ገባሽ? የት ነበርሽ ይሏታል። ስለዚህ መርዳት አለባት ልጆቹ። አሁን ግን ታውቃለች ነው መቃቃለው ብላ ማሳ እንደሚያርግ የት እንዳለው ማያውቅም ማለት ነው። ስለዚህ እኮ ብትሞክረው የቪዲዮ አንተ ሞክር እስኪ። ምክንያቱም ያለው ብቸኛ አማራጭ እሱ ነው። ሌላ ምን አለ? መጥላቸውን ምኑንም በቃ አንቺ እነዚህ ለብቻ ወጥተው ምናምን እዚህ ሆኜ እንትን እያልኩ እንኳን ላግዛቸው ምናምንና ራሳቸው ያስተዳድሩ የሚባል እድሜ ላይ አይደለም ያሉት። ስለዚህ ያለው ብቸኛ አማራጭ እሱ ነው። ምናልባትም ይሄ ሰውዬ እንደዚህ ስላደረገ ብቻ እኮ እንትን ላይሆን ይችላል ስልሽ በዚህ አንፃር ብር ልካ ወንድሞቿን ማገዝ ሊቃክሴፕት ሊያረጋ ይችላል። ብርማ ማንም ሰው እኮ ብር እኮ አክሴፕት ያደርግሻል። ችግር የለውም። ለነሱ አክሴፕት የማድረግ ማንም ሰው ያደርጋል። አሁን እሷ እኮ ተቀብለው ለራሱና ለሚስቱ ብቻ አድርጎ ለልጆቹ ለምን እንደዛ እሷ እኮ ኬርለስ ሆነ ነው። ለምን እቺ ልጅ እኮ ልጅ የትገባች ብሎ እኮ አይደለም ይሄ ኬርለስ ነው። ገባሽ አይደለም? እሷ ሄደች 3ቱን ልጆች ዛሬ ቢወጡ እኮ ገባሽ? ሰው ይሄ ሰውዬ ቢላክለት ከሚስቱ ጋር ነው ፏፏ የሚልበት እንጂ ስለልጆቹ ይዶን ኬር በቃ እሱ ደግሞ ስለልጆቹ ኬር ካላደረገ እቺ ያልወለደቻቸው ሴትዮ መጣ ለልጆቹ ታስባችሁ። ኧረ እቺ ባርባ ቀን የጓደኛዋን ባል ያገባች ይቻላል እቺ በእውነት እኔ ስሜቴ በቃ ነካችሁታል። ጭራሽ ባርባ ቀን እኮ ኧረ በስመ አብ እንዴ
ከባድ ነው። እንዳለችው ኢላኒ ሞክሪ በቃ ብትናደጂ ምን ብትይ በቃ ስሜትሽን እንትን ብለሽ ያለውን ነገር ትራንስሽን መሞከር ነው በቃ። ከዛ ወይ ደግሞ ብር እሱ ከሚስትየው ጋር ያጠፋል ብለሽ ካሰብሽ ለልጆቹ የሚያስፈልጋቸውን ነገር ገዛሽ የትምህርት ቤት እንትኖች ቦርሳ ምናምን መቼም እሱን ሸጦ አይበላም ቢያንስ የሰውዬ አባት። ስለዚህ ብሩን እንደዛ ያደርጋል ብለሽ ካሰብሽ ለልጆችሽ የሚያስፈልጋቸው ካርጎ ማድረግ ልብስ እየላክሽ ነው ምናምን የሚያስፈልጋቸው ነገር እየላክሽ ማገዝ ለበለጠም ካለሌላሽ እንዳይከፋቸው እንደዚህ በትንሽ ነገር ማስደሰት ይችላል። በልብስ በምናምን ደስ ደውለሽ ምናምን አገናኘኝ ላወራቸው ምናምን ብለሽ እነሱን ማውራት ምናምን እሱ የተሻለ ይመስለኛል። እንደዛ ነው የሚመስለኝ። እኔም እንደዛ ነው የምልሽ። ማለት እድሏን ተሞክራ የሆነ ሆነዋል ነገሮችን ለማቅለል ብትሞክር ነው የሚሻለው ከአሁን በኋላ ለልጆቹና ለአንቺ ሰላም ሲባል ነገሮችን ለማረጋጋት ሞክረሽ እንዳለችው በሱ ሞክር ነው አሁን ማግኘት የምትችይው እነሱንም ደውለሽ እሱንም ለማናገር ሞክሪ፣ እነሱንም ለማግኘት ሞክሪ። ሌላ አማራጭ ሁለተኛ ታሪክ አለን። ወደ ሁለተኛ ታሪክ የሚያስቅ ቢሆን ጥሩ ሰው ጨንቃል እኔ የምለው አጣጣው። ሄይ ፍሬንድስ ባይቦች እንዴት ናችሁ? የሆነ ነገር ለማከራችሁ ነበር። ፍቅረኛ አለኝ ከተዋወቅን ባለፈው ትዝ ብለኝ አይዲያ ፎራ ስላለ ነው ፍቅረኛ ስቀልድ ነው ደግሞ ሀገር ለመውጣ ለዋሌዎቻችን ዋላ ነው እንግዲህ የማይወጣ ጭፍጨፋ ላይ ይዘሻቸዋል። አይ አዳዲ እናስቃቸው ለራሴ የምንሳቅ ለራሳችን። ፍቅረኛ አለኝ ከተዋወቅን 8 ወር ሆኖናል። ለእኔ የመጀመሪያ ፍቅረኛዬ ነው። በጣም የምወደው እሱም እንደዛው። የኔ ታይፕ ማሟላት አለበት ብዬ ከማስቀምጣቸው ክራይቴሪያዎች አብዛኛውን አሟልቷል። ሂዝ ሪሊ ሃንድሳም ጋይ፣ ሃርድ ወርኪንግ፣ ሀብታም፣ ራሱን የሚጠብቅ ሃይማኖቱም ላይም ጠንከር ያለ አቋም ያለው እኔን ራሱ ወደ ሃይማኖቴ እንድቀርብና እንዳውቅ ያደርገኛል። ታዲያ ይሄ ፐርፌክት ጋይ ነው፣ ምንድነው ችግሩ እያላችሁ ይሆናል። በጣም አንገር ኢሹ አለበት። ሲናደድ የሚናገረውም የሚያደርገውም አያውቅም። ደግሞ አንዳንዴ በጣም ሲሪቡ የሆኑ ነገሮች ጭምር ያናድዱታል። ለምሳሌ ምግብ ቤት ልንበላ ገብተን ምግቡ አሪፍ ካልሆነ እኔም እኮ እናደዳለሁ፣ ይደብረኛል እንደማንኛውም ሰው። የእሱ ሪያክሽን ግን በጣም ኦቨር ይሆናል። በእርግጥ ነገሩ ካለፈ በኋላ ይቅርታ ይጠይቀኛል፣ ግን ከጊዜ ወደ ጊዜ እየባሰ ነው። ብዙ ጊዜም በዚህ ጉዳይ አውርተናል። ላንቺ ብዬ ነገሮችን አስተካክላለሁ ይለኛል፣ ግን ምንም የተቀየረ ነገር የለም። ይሄ ሁላ ግሪን ፍላግ ያለው ሰው ደግሞ እቺን አንዲት ሬድ ፍላግ አየው ብዬ መለየት ከበደኝ። እስቲ እናንተ ብትሉ በእኔ ቦታ ምን ተወስኑ ነበር? By the way, I am 22 and he is 31. It's okay. የእድሜ ጋፕ ነው 9 ዓመት ነው በቃ 9 ዓመት it's okay። ላይ በጣም ብዙ ነገሩ ጸዴ ነው። ምንም አታናችሁ ኩል ለለስ አታናችሁ ያ ቲንክ እሺ። እኔ ደግሞ እንዲያውም እዲ 31 ስትል የቀረመኝ የመጀመሪያ ፍቅረኛዬ ነው ምናምንም ስላለች በቃ ታናሾች ናቸው ብዬ ነበር ያሰብኩት። ስለዚህ እሱም ገና እንትን አልበሰለም ብዬ ነበር ያሰብኩት። 31 ትልቅ ሰውዬ እኮ ነው። 31 አይናደድም እኮ አይደለም። በጣም የሚናገር ሲናደድ የሚናገረውና የሚያወራው አቅበል ስቴት ቢላ ያስሊያስ ሰላም ሰርተው ላይ እንደድመሽ አይ ይናደዳል ገና ታሪክ ሳንቀ ኮማራት ይጀምሩ አቆ ነው። ይሄ ሰው ሁሉም ሰው የማይናደድ ሰው ጤነኛ አይደለም እኮ ይናደዳል። ይሄ ግን አንገር ይሹ ያለበት በቃ በትንሽ ነገር ጤነኛ አይደለሽ ማለት ይናደዳለሁ። ጨርሱ እስኪ መጀመሪያ ከታሪኩ በፊት ሲጋኔ ላይሹ
አትናደድ ቢት እኔ እኮ አልናደድም አይደለም በቀላሉ አልናደድም እንጂ አልናደድም አይደለም ያናደደኝ ነገር አለ። ኧረ ታናደጃለሽ ወይ እኔ እኮ ቶሎ ነገሮች አትናደጅም ምንም ወይ ፍንክች አይ የማይናደድ ሰው ጤነኛ አይደለም አለች። ከዛ አንቺ ጤነኛ አይደለም ለምን አትናደድ? ለዛ የስ ጤነኛ ነን እኛ ታሪኩ ስለዘለለ ከየው ሌላ ቀን ደራበታል። እሺ ራሱ ጉዳይ አጣታሽ እንግዲህ ትጠራጠሪያለሽ ማለት ነው። ሌላ ቀን እናወራበት የፈለግሽ መናደድ ጤነኝነት ወይስ ነው? በግበስ ሪሰርች አረጅ ታይጠበቀች እያገጠችበት ይሄ ሀሳቤ እንደዚህ ነው። ዝም ብሎ እንትን የሚልም ሰው አይደለም። ግን ይሄ መናደድ ታሪክ አሁን ሰው አይደለሽም ልትይ ምን ሆነሽ ነው? የምር ቆሎ ነገር እኔ ሰሞን አታውቅም ደግሞ ወደኔ እኔ ሰሞን ይሄ ግን የሆነ ነገር ለማት ነው ተቀጣለ ነገር እኔ ቆንጆ እኔ እንዳንቺ ነው አያችሁ አትናደደው። እኔ በሆነ ብዬ ወጀኔ ብትሆን ጨሰናል አሰሪነ ታንተናት እኮ አንዳንድ ቀየርባችሁ በቃ አይ ይሄ አሁን ጤነኛ አይደለም ምናምን ስላለ ነው እንጂ አትናደጅ። ኦኬ ጤነኛ ነኝ ለማለት ይሆናል። ሰው ምንድነው ነው የምሰጣት ሀሳብ እኮ ካደረግሽ ጠርቷት ነው እንዴ ተሰዋው እኔ እንትን ነው ሰው ያላንዳች ጎዶሎ አይፈጠርም። በቃ ልጁ በጣም ስማርት ነው አለች፣ ጸዴ ሰው ነው አለች፣ እንደዚህ ነው አለች፣ እንደዚህ ነሽ ግን አለች ይናደዳል። ያው በቃ ያንን እንትን አንቺ ሃንድል ማድረግ አለብሽ። ያ የሱ በቃ ደካማ ጎኑ የሚያደርገውና የሚናገረው ደካማ ጎኑ ስለሆነ ያንን ፓርት እሷ እንትን መሸፈን አለባት። ሰው ያለ ምንም እንትን አይፈጠርም። ያንን የሚያደርገውና የሚናገረውን አያውቅም። ድርጊት እኮ ከባድ ነው እኮ የሚያደርገውና የሚናገረው ሊኖርም ይችላል። ይመጣታል ድርጊት ከተባለ በቃ የሚያደርገውን ካለች እንግዲህ ድርጊት ከባድ ነገር ነው። ሲናደድ የሚናገረው ነው ሲጀምር ያለበት ሰው ማለት እኮ እንደዚህ አይነት ሰው ነው። በቃ ሰውማ ይናደዳል እኮ ትናደዳለች ለምን ምናምን ያልሽ እሷም እኮ አለች እንደዚህ አይነት ነገሮች ሲፈጠሩ እኔም እንደ ሰው እናደዳለሁ አለች። የእሱ ግን ንዴቱን ሃንድል የሚያደርግበት ሪአክት የሚያደርግበት መንገድ እኮ ያስከራል ተባል ካለ ሪአክሽን ማካ እኔ ግን እንዳልኩሽ በቃ ሳስብ የነበረው በቃ እንትን ላይ ፋይሬት ላይ ያሉ ልጆች ናቸው ምናምን ብዬ ስላሰብኩ እነሱ ተይላል ብዬ ነበር ያሰብኩት። የመጀመሪያ ፍቅረኛ ይባላል እና ምንድን ነው ትዩት ላይ አይ ሳይሆን ይሄ በእንትን በሕክምና ምናምን የሚል ነው ሪሳው ነው ሳይካትሪስት የሚላገው እዚህ ቢዚ ያደርጋቸው አበልሲናችሁ ሳይካትሪስት ዘመድ አላችሁ እንዴ? ሳይካትሪስት የሚላለው አዳሻለ ስለጽፋይ ጥሩ ትሪት ያደርጋል በደንብ። አይ ሲሪየስ ይሄ እኮ ከባድ ነው። ድርጊት ምናምን የሚያደርገውን ማለት ከሆነ ከባድ ነገር ቀላል አይደለም። የሚናገረውን ሰው ግን ንግግርም ከባድ ነው። ከዱላ በላይ እኮ ነው ንግግር ከባድ እና ከዛ ላይ ንግግሩ ተጨምሮብሽ ከዛ ደግሞ ጭራሽ የሚያደርገውን ማቅ ከሆነ እውነት እኔ ይሄን ነው ማለት አይ ምሽ በዚህ ልክ ጸዴ ሰው ሆኖ ተሞክር ሳትሞክር ማለት ከባድ ነው። ታወራው ሞከረች ብዙ ጊዜ አውርተናል አለች። አይ ይሄ እንግዲህ የሆነ ነገር ሊሆን ይችላል። ጸበል ነገር ሞክሩት። ጸበል ጥሩ ነው። እንደ በሃይማኖታችሁ ሙስሊምም ከሆንሽ ፕሮቴስታንትም ከሆንሽ ኦርቶዶክስም ከሆንሽ ጸልይበት። ካልሆነም ደግሞ ወደ ሕክምና መሄድ ጥሩ ነው። የሚቀየር ነገር ሊኖር ስለሚችል እንጂ እንደዚህ አንድ ከዚህ ሁላ ግሪን ፍላግ አንድ ሬድ ፍላግ አየው
ተብሎ ችላ የሚባል ሬድ ፍላግ አይደለም ይሄ። በጣም ግን ደግሞ በጣም ብዙ ነገር እንደዚህ አትሊስት በዙሪያችን አይተናነቅ በጣም ብዙ ፐርፌክት የሆነ ሰው እንደዚህ አይነት በቃ ከባድ የማትጠብቂው ሰው ምናምን እንደዚህ አንገምትም ነበር ምናምን ብለን አናውቅም። ክሮፕ አድርገሽ ትመቻለች እንደውም ሶስተኛ ላይ ነች። ምን የምናውቀው ሰው አለ በዙሪያችን ባለ ሰው ያየነው ማለት ነው። ስለዚህ በጣም በቃ የምትመኙ በቃ ፐርፌክት ጋይ ነው ይሄ ምናምን ብለሽ የምታስብ በቃ ፐርፌክት ገብ ሃይማኖትሽ የምታስብ እንደምን ሆነስ እንደዚህ ላኪዩ ምናምን ማለት ሰው የለም። ከዛ ስታዩ ምናምን ብለሽ የምትይ እንደዚህ አይነት ነገሮች ቀረፍ ደርደርጎ የሚታለፉ ነገሮች አይደለም። ደግሞ ይሄ 31 በጣም ማቹር መሆን የነበረበት እድሜ ነው። አይ እሱ ወንድ ነው ታይ ማለት ማጥዋት ብለሽ ተወራው ማሾራ እድሜ ይገዛ ማለት ይባላል እኮ ጻር ነው እንጂ 31 ትልቅ ነው። እንዴት ነው ደነገጥሽ? ወንድ ነው ዘጠና እንዴ? አይ ወንድ 31 ብለው እንዴ በጣም ያን ያክል እንትን ማለት አለበት። ማቹር ይሆናል 31 እኔ እኮ ይሄ ምንድነው ልብ ከሴት አንፃር ሴት ሆኖ አሁን የ31 ዓመት ወንድ ምናልባት ከ25 እና ከ26 ዓመት ሴት ልጅ ጋር ያላቸው አስተሳሰብ በቃ ሊመጣጠን ይችላል ተብሎ ነው የሚታሰብ። ሴት ሆኖ ማለት እንትን ታለች ተብሎ ስለሚታሰብ ነው እንጂ እንትን ተዛን ለምን ነው ወንዶች አስተሳሰባቸው እንደዚህ ወንትን ወረደ ያዘገሩት አላልክ እኔ ፈርቼ ነው ቃል እኔ ነው ውስጥሽ ስለማውቅ እኔ ውስጥ ነው ያልነበረ ደባ እዛው ታዩ እኔ ወረዱት አልኩ እንደ አይ አስተሳሰባቸው የ30 ዓመት ከ26 ዓመት ዋጋ ይሆኑ ወደ ኋላ ትንሽ ነው መዘግየት እኮ ነው። ታዲያ መዘግየት ምንድን ነው? ሌላ ታጣለሽ ሴት ልጅ አይባል በጣም ወንድ ልጅ ግን ትንሽ እኛ እንደ ኢሮፒያን አቆጣጠርና እንደ ኢትዮጵያ ካላንደር የሰባት ዓመት ልዩነት እኔ እስካሁን እንደኛ ያለ ስተኛ ክፍል ነኝ። እኛ ዓመቴ ነው ምናምን አለ 14 ዓመቴ ነው ማለት ነው። ኮሮና ገና ነው ምናምን እኮ ነኛ እና በወንዶች ገና ኮሮና ገና ነው እያልሽ ነው። ሮስት ላይ አረግናቸው ወይኔ የዘገዩት ምንድን ነው የወረዱት ብለናቸው አስተሳሰባቸው ሪላቲቭሊ የወረደው ቃልነት ተሰማምሩ ብለደው ያንቺን ጎራ ለማረገው ደስ አሁን ልጅቷ መጨረሻ ምን አላችሁ ካለ ወደ ሳይካትሪስት አይ እኔ እኮ ትሞክር እንዲሁ ያን ሁሉ ነገር አሪፍ ነው። ጸዴ ሰው ነው እኮ ይሄ ደግሞ ብልሽ ሁሉ ነገሩ ጥሩ ነው፣ ቆንጅዬ ነው ምናምን ሀብታም ነው። አንቺ ለምን ከን ብለሽ ነው ሰው ማለት ካልኩ ነው ብዙ ከኖች አሉ እኮ እንትን የሚታለፉ እንዳልሽው ከዛ ላይ አንገርኛው አይታለፉና ይሞከራል ይሽ ለማስተካከል እሷ እንዳለችው ብዙ ጊዜ አወራሁት አለች እኮ ይታለፋል። አሁንም እኮ ጠቀጣክ ግን አንገርሹ ከባድ ነገር በጣም ከባድ ነገር ቢነሳ ሊጎዳቱ ይችላል ማለት ነው። ሰው ራሱና ከሆነና ነገሮች ቆይ ያደጉ ሲመጡ እኮ ከአንገርሹና ከቅናት በጣም ከሚቀና ሰውና በጣም ከሚናደር ሰው ይበልጥ የሚናደር ሰው እና እኮ ኖርማል የሚናደር ሰውና ቀንቶ ምን ያደርጋል ኦቨር እንዴ ብዙ ቀንተው ብዙ ነገር ያደረጉ ሰዎች አሉ። ያኛው ኦቨር ሁለቱም ኦቨር ሲሆን የትኛው ነው የሚፈልገው? ጉዳቱ ይሄ ቅናት ነው። የዚህ ሰው ግን ዝሽ በሚያናደው በሁሉ ነገር ሁሌም ኦቨር የሚሆንብሽ ከሆነ ከባድ ነው። የሚያስቀናው ነገር ሲኖር እኮ ነው ያነሰው ሌላ ነገር ለማድረግ የሚሞክረው ጥፋት እስካልሰራችሁ ድረስ እኮ በጣም የሚቀና ሰውም እኮ መኪና ላይም እኮ ታክሲ ላይም እኮ ሰው መንገድ ላይ ያየሽ ብሎ ይቀናል። ግዳንቺ ማስቀናት የለብሽም። በቃ ካለበት ችግር ምን ዞርሽ ነው ብሎ ሊቀና ዞር ብለህ አየሃት ምናምን ብላ ሴት ትችላለች። አገርሽም እንደዛ ነው። ሳይሽም ስልክ ደውለው ራሱ ሽንት ቤት ሆነሽ ካላነሳሽው
ከማን ጋር ነበርሽ እሱ ሪሌሽንሺፑን ቶክሲክ ያደርገዋል ምናምን ያስደብራል። ይሄ ግን የሚያደርጉ ጉዳት የሚያደርሱ ሴቶቹ ላይ ምናምንም በጣም ብዙ ጉዳት የሚያደርሱ ከቅናት የተነሳ ግን ይሄኛውም ዞሮ ዞሮ ቅናቱን በቃ እንትን አለማድረግ ነው። በቃ ምንድን ነው የሚባለው ኮንትሮል አድርጎ አለመሄድ ነው። ይሄኛው እንዴቱን ኮንትሮል አድርጎ አለመሄድ። ስለዚህ ከሚቀናው እንድና ከሚናደረው እንደዚህ በጣም ኤክስትሪም የሚቀና ኖርማል ቢሆን ኖርማል ከሆነ የሚቀና ይሻለኛል ከሚቀና ወይ የሚቀና ሰው ከሳይንቅ እንደዚህ አንገልሽ ያለብሽ ሰው አሬ ይሻላል። ህክምና ስለዋለው ካዳነች አወቀ ካዳነ ይሙት ነው የሚቀራ ሰው ወደዛ እንደዛ ትንሽ ቅናት እኮ አሪፍ ነው። ትንሽ ቅናት ሁሉም አለበት። ሲጀመር ትንሽ ቅናት የሌለው ሰው የለም በሚወደው ሰው። አንቺ አቀኝ ሰው አልቀረ ጤነኛ አይደለሽ ማለት ነው። ስለዚህ እኮ አረጋግጥሽ እዚህ ላይ በቃ ኤክሰፕሽናችን አልቀረም እንኳን ኖርማሊ ማለት በምትወጁ ሰው ትንሽ እየትቀኛለሽ። ትንሽ ነው ማይቀና ሰው የለም። ምንቀራባችሁ ሞመንቶች አሉ ማልቀራባችሁ ሞመንቶች አሉ። ብቻ እቀናለሁ እቀናለሁ አልቀናም ነው መልሱ። አይ አሁን እኔ ከብዙ ሰው ጋር ይሄ ነገር ስለሚያጋጭኝ እኮ ነው ስልሽ በጓደኝነትም በፍቅርም ጉዳይ ምናምን አንዳንድ ሰው አሁን እኔ ባህሪ ሆኖ ማዳረጋቸው ነገሮች ሰው ምን ይመስለዋል ችላ ያልሽ ወይ ኢንተረስትድ ያልሆንሽ ወይ በቃ ለሱ ስሜት የሌለሽ ምናምን ይመስለዋል አንዳንድ ሰው ገባሽ። አንዳንድ ሰው ባህሪው ግን በቃ ቅናት ብዙ ስሜት የሌለው ሰው አለ። እሱ ማለት አንቺ ነዛሽ ልትፈልጊ አይ ለማራዝም ነው አሁን ደቂቃው ስላለቀ ይኸውልሽ ያዝም ያልኳት እኮ ለዛ ነው። ወይ ሌላ ቶፒክ እንመለስበታለን በሌላ ቪዲዮ እንጂ አሁን ከሌላ ጋር እንደዚህ በእኛ አቋምና በሌላ አቋም እንደዚህ ይዘጋ ጉዳይ አይደለም። እና እናትዬ ምን በፋይናል እንትናችሁ ዲሲሽናችሁ አይ እኮ በቃ ነገራት ትሞክር። ይሄንን የሚስተካከልበትን መንገድ በህክምናም በምንም ትሞክር ያለበት ብለሽ አይተውም። የመጀመሪያ ፍቅርሽ ነው። በዛ ላይ ሞክሪና ማይስተካከል አይነት ከሆነ የኔ አምልጭ ህይወትሽም ያው ግን ይስተካከል። በተለይ የሚወድሽ ነው ከሆነ ይስተካከላል። ላንቺ ነገር አስተካክለና እሱ እንግዲህ ድሮ ወይ ያለፈው ነገር ይኖራል የሚያበሳጨው ወይ ደግሞ ተፈጥሮ እንደዛ ሊሆን ይችላል። ስለዚህ ሞክሪ እንዳሉሽ ሞክሪና ማይሆን ከሆነ በጊዜ ገናልሽ አንድ በጣም ትንሽ ይልሽ ጊዜ ያለሽ ምንድን ማለት ትችላለሽ። እንደዛ ነው ማለት እናርዝምባችሁ ቪዲዮን እንወዳችኋለን። ሰብስክራይብ አድርጉ። ታሪኮቻችሁን ላኩ። ያ እናስቀምጣለን ስማችን ኮሜንት ላይ። እንወዳችኋለን። ባይ